ሄሉሻኮ የኔ ፍቅር ናት እዚህ ጋር ልነቀሳት ነው እዚህ ጋር ልነቀሳት ነው እዚህ ጋር ልነቀሳት ነው እዚህ ጋር አትበል ምክንያቱም አንተ እሷን በፍቅር ፈልገህ ቢሆን እውነተኛ አፍቃሪ ሆነ ቢሆን ችግር አልነበረው እኔ ራሴ ሐዋሳ ድረስ እስካለህበት ቦታ ድረስ መጥቼ አስታርቃችሁ ነበር ግን አንተ በጣም ክፉ ሰውና መጥፎ ሰው ነህ ስለዚህ የራስን ህይወት ኑር ህይወት ከሌለ ተፍተፍ በለ ሄሉ የራሷን ህይወት ጀምራለች ውድ ቤተሰቦቼ እንዳያችሁት በጣም የሚያስቀና ፍቅራቸውን ትናንት ባያችሁት ቪዲዮ እንግዲህ ሁላችሁም ደስተኛ ናችሁ ብያስባለሁ ሄሉ ምን አይነት ሰው እንደሆነች አሳይታለች እዛ ጋር ያብጋ መጣ ተንበርክካ እግሩ ላይ ወድቅ ብላ የኔ ፍቅር ይቅርታ አድርግልኝ ብላ ወደ ፍቅራቸው ተመልሰዋልና በጣም ደስ ብሎኛል እንግዲህ ጠላት አይኑ ያየ ቅጥል ይበል ምንም ማድረግ አይቻልም እኔ ደግሞ እንግዲህ እንዳልከን አልፋታው ከዚህ በኋላ ምክንያቱም ድርጅት ከፍቻለሁ አላለም ውድ ቤተሰቦቼ በጣም ያሳቀኝ ፓርት እሱ ነው በሄሉሻ ስም ድርጅት ከፍቻለሁ እና እሱን መታችሁ እንዲህ አይነት ቦታ ላይ እንደዚህ አድርጉ ምናምን ነገር ብሎ ሐሳብ ሰጥቶ ሲያወራ ሰምቻለሁና በጣም ያሳቀኝ ፓርት እሱ ነውና ስለ ቤተሰቦቿም ደግሞ ዝም ብሎ ሲበጠረቅ አይቻለው ስለ ቤተሰቦቿ እሱ መናገር አይችልም ምክንያቱም ስለሷ ቤተሰብ እሱ ምንም የሚያውቀው ታምር የለም ሰላም ውድ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ወይ በያላችሁበት እንግዲህ ሰላማችሁ ብዝት ይበልልኝ ዛሬ እንግዲህ እንደዚህ ድምቅ ብዬ በጣም የሚያዝናኑ ነገሮችን ይዤላችሁ መጥቻለሁ በጣም ደስ ብሎኛል ለዚህ አጋጣሚ ዛሬ አዲስ ነገር ልነግራችሁ ነው እንግዲህ ትናንት ነበር መናገር የነበረብኝ ዛሬ ልነግራችሁ ነው ያው እንግዲህ እህታችንን ፖስታዋለች ዛሬ አጋጣሚ ሆኖ ዛሬ ፖስታዋለች ትናንት ግን እኔ መናገር ያለብኝ አልቻልኩም ለዛ ነው በስራ ምክንያት እና በጣም ደስ ብሎኛል በማን ካላችሁን በሄሉ እህታችን ሄሉዬ እንወድሻለን እንግዲህ የሄሉና የኔ የተሙ ቤተሰቦች ተከታታዮቻችን ዛሬ እንግዲህ ማቀርብላችሁ አሁንም የማይቀርለት ዱላ ቀረሽ የሆነ ሐሳቦችን ወይም ዛቻ ላቀርብበት አስቤያለሁና ይሄንንም ማደርገው አንደኛ በጣም ደስ ብሎኛል ሁለተኛ ነገር ደግሞ ያው ድጋሚ እንዳታደርግ ብየው ያደረገው ነገር አለ እሱ ማን ነው ካላችሁኝ እንዳልክ ይባላል እንዳልክ ማለት እንግዲህ ያው የቀድሞ የሄሉ እሱን ቃላት እንደውም ባልጠቀሙ ይሻላል ያስባለሁ ሄሉን የሚወዳት እንዳልክ እንግዲህ አሁን አልተሳካለትም ብዙ ነገሮችን እንግዲህ ዛሬ ላወራላችሁ መጥቻለሁ በጣም የሚያዝናናም የሚያናድድም ፓርት አለ እንዳልክ በሱ ጉዳይ ነው ዛሬ የመጣሁት እና ወዲ ቤተሰቦቻችን ምን ልበላችሁ ዛሬ በጣም ደስ ብሎኛል ልወርድበት ነው ዛሬ ቻለው እንግዲህ ምንም ማድረግ አይቻልም አልተው ብለሃል ዝም አስብላለሁ ማለት ነው እንግዲህ ወዲ ቤተሰቦቻችን ኑ ተከታተሉን ማይረሳ ነገር አለ ላይክ ሼር ሰብስክራይብ እንዳይረሳ 10000 ላይ ቆመናል 15000 ወይ 20000 ያስገቡና እንደ ሰዎቹ ምን ያንሰኛል ምንም ስለዚህ ዛሬ አዲስ ነገር ይዤላችሁ መጥቻለሁ ኑ ተከታተሉኝ ዛሬ እንግዲህ በመጀመሪያ ደረጃ እግዚአብሔር የተመሰገነ ይሁን እህታችን ሄሉ ከማንንም በታች አልሆነችም ከማንንም በላይ ሆና እንግዲህ ሰው ያልደረሰበት ደርሳለች አሁን ላይ ደግሞ በኢቪኤስ ፕሮግራም ላይ ተጋብዛ እንግዲህ የራሷን ህይወት ልታጫውተን ተዘጋጅታ ነገ እንግዲህ ጠብቁን ብላ ለእናንተ ሐሳብ ሰጥታችኋለች እኔ ደግሞ ያን በዛ ነገር በጣም ደስ ብሎኛል እኛም ተዘጋጅተናል እሷም ተዘጋጅታለች ምን ማለት እንዳለብን ምን መናገር እንዳለብን ስለ ህይወታችን ምን መጫወት እንዳለብን ተዘጋጅተን መተናል ውድ ቤተሰቦቼ ዛሬ እንግዲህ በጣም ደስ ብሎኛል እንኳን ደስ አላችሁ ሄሉዬ እንወድሻለን ሁሉ ጊዜ ምክንያቱም እኔ እህቴ ናት ለብዙ ጊዜ አብረን ነበር እንግዲህ አው ስለሷ ህይወት ብዙ ማውራት ስላልፈለኩ ነው እስካሁን ድረስ የጠፋሁት ግን ያው አሁን ላይ መጥቻለሁ እንዳልክ ጉድ ፈልቷል እንግዲህ አቁም ስትባል አላቁምም ብለህ ትናንትና ቪዲዮ እንደለቀቅ አይቻለሁ
እሱንም ደግሞ ስለ ቤተሰቦቿ ለሷ ድርጅት ከፍቻለሁ አላለም። ውድ ቤተሰቦቼ በጣም ያሳቀኝ ፓርት እሱ ነው። በሄሉሻ ስም ድርጅት ከፍቻለሁ እና እሱን መታችሁ እንዲህ አይነት ቦታ ላይ እንደዚህ አድርጉ ምናምን ነገር ብሎ ሐሳብ ሰጥቶ ሲያወራ ሰምቻለሁና በጣም ያሳቀኝ ፓርት እሱ ነውና ስለ ቤተሰቦቿም ደግሞ ዝም ብሎ ሲበጠረቅ አይቻለው። ስለ ቤተሰቦቿ እሱ መናገር አይችልም። ምክንያቱም ስለሷ ቤተሰብ እሱ ምንም የሚያውቀው ታምር የለም። እኛ መናገር እንችላለን። ስለዚህ እኛ አወዳሽም አሞጋሽም ስለማንፈልግ ነውና ማወደስ ጀምሯል፣ ማሞገስ ጀምሯል። ከዚህ በኋላ ቪዲዮ ብትሰራ ብየዋለሁኝ። ዛሬ እንግዲህ ስለሰራ ነው የመጣሁት እና በጣም የሚያናድድ ሰው ነው። በጣም የሚያናድድ ዝም ብሎ አፉን የከፈተ በሷ ለመኖር የሚፈልግ ሰው ነውና አሁን ላይ ግን በሷ መኖር አትችልም። ባጭር አማርኛ ልንገር፣ እኔ ከመጣውባ አለቀህም፣ አልፋታህም። ስለዚህ እንደማልፋታ ዛሬ ሁለተኛ ቪዲዮ ልሰራበት መጥቻለሁና ዛሬ ላይ የመጣሁት አንደኛ ማስጠንቀቂያ ነግሬ ነበር። እንደ ሰው ታዳምጣለህ ትሰማለህ ብዬ ነበር። ምክንያቱም አንተ ትልቅ ነህ ከኛ በእድሜም ትልቅ ሰው ስለሆንክ ነገሮችን ታስተካክላለህ፣ ትማራለህ፣ ይቅርታ ብለህ ታልፍና ሌላ የራስን ህይወት እየኖርክ የራስን ስራ ትሰራለህ የሚል ነገር በውስጤ ነበር። ግን አልተው ስላልክ ነው አሁንኛ የመጣ ነው። ወደፊት ጓደኞቼም ነገ ከነገ ወዲያ ይመጣሉና ስለዚህ ይሄን ነገር አቁም። ይሄን ቪዲዮ የምትሰራውን ስለሷ የምትዘገስከውን ስለሷ የምታወራውን ስለሷ ቪዲዮ የምትሰራውን ነገር አሁንም ካላቆምክ እመጣባለሁ። በቪዲዮ ነው የምመጣብህ። አሁን በሶስተኛው ቪዲዮ ነው የምሰራብህ አንተ ላይ። ምክንያቱም ብዙ ቪዲዮዎች እጄ ላይ ስላሉ ማለት ነው። ስለዚህ የራስን ህይወት ኑር። ህይወት ከሌለ ተፍተፍ በለ። ሄሉ የራሷን ህይወት ጀምራለች። ውድ ቤተሰቦቼ እንዳያችሁት በጣም የሚያስቀና ፍቅራቸውን ትናንት ባያችሁት ቪዲዮ እንግዲህ ሁላችሁም ደስተኛ ናችሁ ብዬ አስባለሁኝ። ሄሉ ምን አይነት ሰው እንደሆነች አሳይታለች። እዛ ጋር ያብጋ መታ ተንበርክካ እግሩ ላይ ወድቅ ብላ የኔ ፍቅር ይቅርታ አድርግልኝ ብላ ወደ ፍቅራቸው ተመልሰዋልና በጣም ደስ ብሎኛል። እንግዲህ ጠላት አይኑ እያየ ቅጥል ይበል፣ ምንም ማድረግ አይቻልም። እኔ ደግሞ እንግዲህ እንዳልክን አልፋታውም ከዚህ በኋላ። ምክንያቱም እንዳልክ አንተ የምትሰማ ሰው አይደለም፣ ጆሮ ያለክ ሰው አይደለም። ከዚህ በኋላ ሰላንተ ብዙ መረጃ በቪዲዮ ስለማወጣ አሰፍስፈው የሚጠብቁ የኔ ቤተሰቦችም የሄሉ ቤተሰቦችም ያንተ ቤተሰቦችም አሉ። ምክንያቱም ትናንት በኮሜንት ላይ በጣም ብዙ ሰዎችን አይቻለሁ የሚሳደቡ። አሁን ያንተ ጓደኞች ኦር ደግሞ አንተ የሚያውቁ ሰዎች አንዳንድ ሰዎች መጥተው ሊሳደቡ መክረዋል። ስለዚህ እኔ ደግሞ የሚሳደብ ሰው ካለ እንደማልፋታ ካሁኑ ልንገርህ። ምክንያቱም ስላንተ ብዙ ስለማውቅ የሷ ወንድም እንደሆንኩ ደግሞ ከሷ ጋር መጥቼ አንተ አጠገብ እንደተዋወቅን ታስታውሳለህ። ግን ስላስቀየምካትና ስላስከፋሃት ስለሷ አልፈታ ስላልክ ነው ወደ አንተ መጥቻለሁ። እንግዲህ እነ ሄሉ ምን አይነት ሰው እንደሆኑ እኔ ነኝ መናገር የምችለው። ስለዚህ እንዳልክ ማለት የጀርባ ቅማል ነህ አንተ። የጀርባ ቅማል መሆን የለብህም። እሺ፣ በህይወት መልካም ሰው ነው መሆን ያለብህ፣ ጥሩ ሰው ነው መሆን ያለብህ። በቃ አንዴ ያወራ ስለሷ አይደል፣ ሁለት ያወራ ካረለ ሶስተኛ፣ አራተኛ፣ አምስተኛ ሙሉ ቪዲዮ ስለሷ መደጋገም የለበትም። ስለሷ ስለ ወንድሞቿም ስለሷ ቤተሰብ ማውራት አይጠበቅብህም አንተ። ምክንያቱም አንተ ግለሰብ ነህ፣ አትመጥናትም። ስለማትመጥናት ስለሷ ህይወት ማውራት አትችልም። እኛ ወንድሞቿ እኛ ጓደኞቿ ብዙ ነገሮችን ስለሷ ማውራት እየቻልን ነው ዝም ያልነው። ስለዚህ አሁን ደግሞ ስለሷ በደንብ ማውራት ስላለብኝ ፈረሱ ሜዳውም ይሄው ነው እንደተባለው እኔ ደግሞ ማውራት እችላለሁ። በደንብ አድርጌ ስለ ሄሉሻ በደንብ አድርጌ ማውራት የሚችለው እኔና ጓደኞቼ 40 ምንጭ ላይ ያለን አዲስ አበባ ላይ ያሉ የሷ ጓደኞች ማውራት ይችላሉ። ምክንያቱም አንተ ለሲራ ነው የመጣው። እሷ ተጣላች ብለ ሄሉሻ እኮ የኔ ፍቅር ናት፣ እዚህ ጋር ልነቀሳት ነው፣ እዚህ ጋር ልነቀሳት ነው፣ እዚህ ጋር ልነቀሳት ነው፣ እዚህ ጋር አትበል። ምክንያቱም አንተ እሷን በፍቅር ፈልገህ ቢሆን እውነተኛ አፍቃሪ ሆነ ቢሆን ችግር አልነበረውም። እኔ ራሴ ሐዋሳ ድረስ እስካለህበት ቦታ ድረስ መጥቼ አስታርቃችሁ ነበር። ግን አንተ በጣም ክፉ ሰውና መጥፎ ሰው ነህ። ሴት ልጅ ናት። እስካሁን ድረስ ዝም ብለናል፣ አሁን መተናል፣ አንላቀቅም። ተግባባን? እኔ ደግሞ ማን እንደሆንኩ በደንብ አድርጌ ማሳይ ይሆናል። እንዳልክ አለቀህም። እውነቴን ነው የምነግርህ፣ አለቀህም። ስለ ናሂም ስለ ወንድሞቿም
ስለ እናትና ስለ አባቶቿ ምንም ማንሳት አትችልም። አንደበት የለህም። እኔን ለመናገር የሞከርክበት ቦታ አለ እሱን እመጣበታለሁ ድጋሚ። ስለዚህ አንተ እሷን ሄሉን ስለማትመጥናት ፍታት። አሁንም እነግራለሁ። ከዚህ በኋላ ግን አልደግመውም። ምክንያቱም በምን አይነት መረጃ ይዤ እንደምመጣብህ በደንብ ታውቀዋለህ። ከዚህ በኋላ አልመጣም የሚል አንድ ሐሳብ ሰምቻለሁ። ግን መስራት አልነበረብህም ይሄን ቪዲዮ ሰርቼ አንተ ጋር መጥቼ ማለት ነው። አሁን ግን ሁለተኛ ቪዲዮ አንተ ጋር የመጣሁት አስጠንቅቄ ሁለተኛ ስለመጣ ነው። እንዳልክ ከዚህ በኋላ የመጨረሻ ከዚህ በኋላ ቪዲዮ ስለሷ ብትሰራ በቪዲዮ እመጣብሃለሁ። ይሄን ቃል እገባልሃለሁ። ምክንያቱም እኔ ተሙ ነኝ፣ ታውቀኛለህ በደንብ አድርገህ። ለዛውም የአርባ ምንጭ ልጅ ማንንም ሰው አልፈራም። ብዙ ሰዎች ሊያስፈራሩኝ መጥተዋል። እኔ ደግሞ ማንንም ሰው እንደማልፈራ አሳይቻቸው ልክያቸዋለሁና ለማንኛውም ስርዓትን ብትይዝ ይሻላል። የወንድ አልጫ መሆን ደግሞ ጥሩ አይደለም። ወንድ በቃ እንደ ወንድ ሸተት ብለህ በቃ ሌላ ሰው ጋር ብዙ ሴቶች እኮ አሉ፣ ወደ እነሱ ጠጋ በል እንጂ ተዋት ልጅቱን። በቃ እሱ አልፎላታል ገብቷል፣ አልፎላታል። በቃ ወንድሞቿን ፌመስ ናቸው፣ እሷን ፌመስ ናት። ገብቷል አይደል? ስለዚህ አንተ ደግሞ በእሷ መፈመስ አትችልም። ከፈለክ ሌላ ህይወት ጀምርና ሌላ ስራ። እሺ ወንድሜ። ስለዚህ እንዳልክ ከዚህ በኋላ እንዳይለምድ አሁን ያለችበት ላይፍ ደግሞ የሚያስቀና ስለሆነ ለመበጥበጥ በጣም ጥረት ያደረክ እንደሆነ የሷ ህይወት ደግሞ እንደማይበጠበጥ በደንብ አድርጌ ልነግርህ ስለመጣው ነው ይሄን ሁሉ ነገር የምናገር። እንደ ምክርም ጭምር ነው ላንተ። እኔ ታናሽ ነኝ ገባ። ግን አሁን አንተ እንደዛ ብለህ መናገር የለብህም። እድሜ በጣም ትንሽ ነው። እቺን ስላሳደግኩ አይተህ በጣም ትንሽ ነኝ። ስለዚህ እኔ ምሰጥህን ሐሳብ ተቀበልና ተው። በቃ እሷን ፍታትና የራስን ህይወት የራስን ቪዲዮ ስራ። እሺ በቃ ተዋት። መቀበጣጠር አያስፈልግም። ሽማግሌ ልክ ያለው እዚህ ጋር ተነቅሻለሁ ድርጅት ከፍቻለሁ ገለመኔ ምናምን አትበል። እሺ በቃ ወያሁያ አትጫወት። በቃ የራስን የእውነተኛ ህይወት ኑር። ሄሉ ማለት እውነቴን ነው፣ እንደዚህ ብዬ አልነግርህም። ታውቃለህ አንተ ማየት ሰው እንደሆነች ድሆችን የምታበላ ጓደኞቿን የምታከብር ሴት ናት። በየበዓላቱ በአመት 4-5 ድሆችን የምትመግብ የዋ ምርጥ የኛ እህታችን ስለሆነች ነው የመጣ ነው እኛ። እሺ እሷን መናገር የምትችልበት አንደበት የለህም። ስለዚህ እንዳልክ እረፍ። አሁን ዛሬ ሁለቱ ተቃቅፈው አይተሃል አይደል? ገና ምኑን አይተህ ሰርጋቸውን ምናልባት መጥሪያ እኔ ላደርስልህ እችላለሁ። መጥሪያ አደርስልሃለሁ፣ ጥሪ ካርድ ማለት ነው፣ እነሱ ሲጋቡ ማለት ነውና ሄልዬ መልካሙን እመኝልሻለሁ። በጣም ደስ ብሎኛል። ሐሳቤን ምክሬን ሰምተሽ ከያብ ጋር ያለሽን ነገር እንደዚህ ቀጥለሽ በመምጣትሽ አም ሶ ሃፒ። በጣም ደስ ብሎኛል። ለማንኛውም ውድ ቤተሰቦቼ ይሄ ሰው ያልፋታ ብሎኛል። ተፋታት። እሺ እኔንም እሷን ብትፋታ ይሻላል። ወደ እኔ ና፣ ችግር የለውም። እኔ እናንተ እገጥማለሁ፣ ችግር የለውም። ስለዚህ የምታደርገውን ነገር ብታቆም ይሻላል። እኔ ማን እንደሆንኩ አሳያለሁ። ከዚህ እንደጠፋሁባችሁም በኮሜንት አንዳንድ ሐሳቦችን ነግራችሁኛል። እኔ እንግዲህ የሰውን ህይወት ለመበጥበጥ ሳይሆን የእህታችንን ኦር ደግሞ የእህቴን ህይወት መጥቶ ሊነካ የፈለገን ሰው እንዴት አድርጌ ጠልፌ መምታትና መጣል እንዳለብኝ አውቀዋለሁ። ስለዚህ ወደ ሄሉ ህይወት መምጣት ላንተ ትልቅ የቀይ ምልክት ኦር ደግሞ የአደጋ ምልክት አሳይቶብሃል። እኔና አንተ ተገናኝተን አንድ ጊዜ ነው የተገናኘነው፣ ግን ከዛ ውጪ ተገናኝተን አናውቅም። ግን ብዙ ነገሮችን ሰምቻለሁ። እሷ ከዚህ በፊት በነበረው ሰዓት ተው ተብለን ነው በቃ ምንም ነገር አያስፈልግም ብለን ነው የተውነው። ግን አንተ አልፈታልከ። በቃ ልጅቱ እንዲህ ብለህ ተዋት፣ በቃ ፍታት። ካልፈታ ደግሞ እንመጣለን ሐዋሳ። እኛም ሀገር ነው ያንተ ሀገር ብቻ ለምን እንመጣለን? በቃ ከዚህ በኋላ ተዋት። እሺ እኛ ማን እንደሆነ እናሳያለን፣ ችግር የለውም።
እዚህ ጋር ሄሉን መነቀስ ያለብን እኛ ጓደኞቿ ነን እንጂ አንተ አትችልም። ዝም ብለህ ሳክስን እየሰከስክ ኑር፣ አትችልም። ስለዚህ እኛ እህታችንን ከፍ ነው የምናደርገው እንጂ ዝቅ አናደርጋትም። ኦኬ ከፍ ነው የምናደርጋት። ገና ፕሮፋይላችን ልትሆን ይችላልሽ የሁላችንም 40 ምንጭ ላላሉ ሰዎች። ከዚህ በኋላ ስርዓት ተጠንቀቀ። ለማንኛውም ውድ ቤተሰቦቼ በጣም ደስ ብሎኛል። በጣም ደስ ብሎኛል። የሄሉን ከፍታ እንግዲህ መቼ ነው የምናየው? ነገ ኢቢኤስ ላይ ምናያት ይሆናል። ውድ ቤተሰቦቻችን እንግዲህ የሄሉና የያብ ፍቅራቸው ተመልሷል። በጣም ደስ ብሎኛል። እግዚአብሔርን በጣም ነው ደስ ያለኝ። ያብና ሄሉዬ በጣም ነው የምንወዳችሁ ሞዳችሁ በያላችሁበት ፍቅራችሁ ብዝት ይበልልኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ።